ሰላም ሰላም እንዴት ናችሁ? ኬክ ለመስራት ስታስቡ መጀመሪያ ወደ አይምሯችሁ ውስጥ የሚመጣው ግብዓት ምንድነው? ይመስለኛል እንቁላል ነው። የኔም እንደዛ ስለሆነ ማለት ነው። ዛሬ ግን እሱን ሳንጠቀም ለጾም የሚሆን ጣፋጭ ኬክ እንሰራለን። በትናንሹ ፓትራ አድርጋችሁ ለልጆች ምሳቃን መጠቀም ትችላላችሁ። በመጀመሪያ የብርቱካን ቢጫውን ፓርት ብቻ ፈቅፍቀን እናወጣለን። ነጩን ፓርት አናስገባውም። ከዛ የአትክልት ቅቤና ስኳር የፈቀፈቅነውን የብርቱካን ልጣጭ አንድ ላይ አድርገን ክሬም እስኪመስልልን ድረስ በደንብ እንመታዋለን። በመቀጠል ብርቱካናችንን ጨምቀን ውሃውን በደንብ ካወጣን በኋላ ቀድመን ያዘጋጀነው ውህድ ውስጥ ቀስ በቀስ እያደረግን እስኪዋሃድልን ድረስ በደንብ እናቀላቅለዋለን። እሱን ካቀላቀልን በኋላ ፍርኖ ዱቄትና ቤኪንግ ፓውደር አድርገን በስፓቹላችን የዱቄቱ ፓርት እስኪጠፋ ድረስ እናዋህደዋለን። እዚህ ጋር ኦቨር ሚክስ ባታደርጉት ይመረጣል። ከማሽን ይልቅ ደግሞ በእጃችን ብንጠቀም ይቻላል። እኔ እዚህ ጋር በትላልቁ የተከተፈ እንጆሪና ዘቢብ አርግቼበታለሁ። ይሄንን መተውም ትችላላችሁ ወይ ደግሞ በሚመቻችሁ ፍራፍሬ መተካት ትችላላችሁ። ከዛ በመጨረሻ እርግጠኛ መሆን ያለባችሁ ነገር ሊጣችሁ በደንብ እዚህ ጋር እንደምታዩት መወፈሩ ነው። አለበለዛ ግን እንቁላል ስላልተጠቀምንና ብዙ ቅቤ ስለሆነ ያደረግነው እንደምንፈልገው ውስጡ ስፖንጅ አይሆንልንም። ከዛ በምትፈልጉት ፓትራ አድርጋችሁ ከላይም ከታችም አብስሉት።